እና ውዶቼ በጣም ነው የሚጠቅመው ከምነግራችሁ ከሚባለው በላይ ማለት ነው። በዶክተር የተረጋገጠ አንደኛ ቫይታሚን የሆነ አስፈላጊ ለሁሉ ነገር የሚጠቅም ቫይታሚን ማለት ነው። ይህን ቫይታሚን የትም ቦታ የማናገኘው ቫይታሚን ነው ማለት ነው። እና ሰላም የእግዚአብሔር ሰላም ተባላችሁበት ስትበልልኝ አዲስ ከሆናችሁ ለአካውንቱ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አበረታቱኝ፣ አብረን እናድግ። እና አንድ ዛሬ ይዤላችሁ የመጣው አስገራሚ የሚጠቅም ለጤና ጥሩ የሆነ ለተለያየ በሽታ ለሰውነታችን የሚገንቢ የሆነው የቴምር ፍሬ ነው ማለት ነው። እና ውዶቼ የምሬ ነው እግዚአብሔርን እላችኋለሁ። እኔ ራሱ ቤት ውስጥ የተጠቀምኩት ነው። በቀጣይ ቪዲዮ ግን ራሴ ሰርቼ ነው ማሳያችሁ። አለ ቤት እየተዘጋጀው ነው። አሁን ግን የተዘጋጀ እያለቀ ነው። ቡናውን ነው ያለው። ቡናውን ነው ያለው። ሰርቼ አዘጋጅቼ ጨርሻለሁ። ግን በሚቀጥለው ግን ራሴ አጥቤ ቆልቼው ፈጭቼው ቡናውን አፍልቼ ያሳያችኋለሁ። እና ለምንም ይጠቅማል ለምትሉኝ ለልብ ይጠቅማል፣ ለኩላሊት ይጠቅማል፣ ለእግራችን ለእግር አጥንታችን ከወተት አሁን ለአጥንታችን አሁን ወተት አስፈላጊ ነው ብሎ በሳይንስ የተረጋገጠ ነው። ግን ከወተት የበለጠ ይሄኛው ነው ማለት ነው ውዶቼ፣ ከእንትን የበለጠ እና ከአጥንታችን ውስጥ የምንሰራጨው የእግራችን የሚይዘን ጉልበታችን የሚይዘን ይሄ አስፈላጊና ጠቃሚ ዋና ነገር ነው የምላችሁ። እንዴት ነው እሱንስ የምናደርገው የምትሉኝ ደግሞ ቴምር ከበላችሁ በኋላ ፍሬውን ትጥላላችሁ። ያ ፍሬውን እንዳጥሉት፣ ከዚህ በኋላ እንዳጥሉት። እኔ ራሱ እስከዛሬ ስንት ሊኖር ነው ይቆጨኛል ሳስበው ስላችኋለሁ ወዶቼ። እና በጣም አስፈላጊ ዋና የሆነ የጤና ጠቃሚ ነው ማለት ነው ውዶቼ። እና ይሄ የሚጠቅመው የምሬን ነው እግዚአብሔርን በዶክተር የተረጋገጠው ዋና የበሽታ ተከላካይ 10 በሽታዎችን የሚከላከል ነው እላችኋለሁ የኔ ውዶች። እና ተጠቀሙት፣ ስልፍና አትስነፉ። በጣም አሪፍ ነው፣ በጣም ነው የሚጠቅመው። ከምንም በላይ ቤታችን ውስጥ በምናገኘው በቀላል ነገር የራሳችን ውብ ማድረግ፣ የራሳችን ማሳመር፣ ጤንነታችን መጠበቅ እንችላለን። በቀላል ነገር ቤታችን ውስጥ በምናገኘው ማለት ነው። በአብዛኛው እዚህ መዳም ቤት ለምንኖረው ልጆች አንድ ቤት ውስጥ ቴምር አይጠፋም። ሁሉ ጊዜ ይበሉታል። ቡና ሲጠጡ ምን ስሉ ይጠቀሙታል። ጠዋትና ማታ ምሳ ከበሉ በኋላ ይጠቀሙታል። ዘወትሮ እኛ ቤት ይጠቀማሉ። ልክ እንደዛው ሌላ ቦታም ይጠቀማሉ ብዬ አስባለሁ። እና ውዶቼ በጣም አሪፍ ነው ቴምር ራሱ አሪፍ ነው። ከሱ የበለጠ ግን ውስጡ ያለ የምጣለው ቫይታሚን ያለው በጣም እሱን ነገር እናጥባለን። አጥበነው በኋላ ካደረቅነው በኋላ እንቆላለን። ቆልተነው በኋላ ልክ እንደ ቡና ሲጀመር ቡና ነው የሚመስለው። የምር እውነት እግዚአብሔርን ቡና ነው የሚመስለው። ይሄንን ግን ሰርታችሁ ተጠቅማችሁ ስታዩት ነው እውነት የምታምኑኝ ማለት ነው። አታምኑኝም ግን አይጠቡና ካጠባችሁ በኋላ ቆልታችሁ ፈጭታችሁ ልክ እንደዚህ ላይ እንደተፈለ ማለት ነው አፍልታችሁ ጠጡ። ትንሽዬ ቁርንፉድ 1 ፍሬ 2-3 ፍሬ ጣል አደረጉበት ቁርንፉድ። ከዛ በኋላ ደስ ሲጣፍጥ ቴስቱ ምኑ ከቡና የበለጠ ነው ማለት ነው። ቡና ራሳችን ለትንሽ ጊዜ ያነቃቃናል። በጣም ካበዛ ነው ግን ጉዳት ያመጣል። ይሄ ነገር ግን ምንም ቢጠጡ ይጠቅማችኋል እንጂ አይጎዳችሁም። ይሄ ግን የሚጠቅመን ለልባችን ይጠቅመናል፣ ለኩላሊታችን፣ ለሱካር በሽታ ለሆነ ሰው እና ሱካሩ እንዲቀንስ ያደርጋል። የሱካሩ ቫይረሱን እንዳይሰራጭ ይከላከላል። ለካንሰር እንዳንጠቃ ይረዳናል። እና ቆዳችን ለቆዳችን ለተሸበሸቡት ይረዳናል።
እነ ለፀጉራችን፣ ለፊታችን፣ ለውበታችን ውዶቼ የኛ እኮ ጤንነታችን እኮ ጤና የምንሆነው ውስጣችን ደህና ሲሆን እኮ ፊታችን የሚያበራ ፀጉራችን የሚታየው የሚያድግ የሚረዘም በቃ ትልቅ የምሆነው እኛ የአካላታችን በቃ ሰውነታችን ውስጣችን ልባችን ደህና ሲሆን ነው ሁሉ ነገር እያማረ የሚሆነው። አለበለዚያ ውስጣችን እየታመመ እንዴት ነው አላያታችን ፊታችን ፀጉራችን ምናችን እንዴት ሊያበራ ይችላል? እንዴት ሊያምር ይችላል? እንዴት ነው ጤናማ ሰው ልንሆን እንችላለን? እንዴት ነው? በቃ አይቻልም። መጀመሪያ ውስጣችን ያለ አካላታችን ያ ነገር ጤናማ መሆን አለበት። ከዛ በኋላ ነው እና ይሄ ደግሞ የምላችሁ የቴምር ፍሬ ለውስጣችን ድረስ ነው፣ ውስጣችን አላያችን። ምክንያቱም በጣም 10 የሆነ ቫይታሚን ተከታታይ ጤናማ የሆነ ነገር ነው ማለት ነው። ይሄ ስላችሁ እያሸፍኩ ይመስላችኋል፣ ግን እግዚአብሔርን እያሸፍኩ ይመስላችኋል። ግን በቀጣይ በራሴ ቴምሩን ለቅሜ ከጨረስኩ በኋላ እንዴት እንደሚደረግ አሳያችኋለሁ። ካላመናችሁ አፍልቼ ራሱ እኔ በጣም አሁን የምር እውነት ለመናገር ቡና አልጠጣም፣ ግን ይሄንን እንጠጣለሁ ማለት ነው። ምክንያቱም ለጤና የሚጠቅም ስለሆነ ለሙሉ በቃ አሪፍ ነው ብሎ ስለተነገረለት ጥሩ ስለሆነ ይጠጣለሁ። ግን እኔ ራሱ ያገኘውበት ለውጥ አለ። ለውጡ ምንድነው? እንዴት ነው አገኘሹ ልትሉኝ ትችላላችሁ። ያ ነገር እንዴት ነው አገኘሁት? እኔ ድርቀት ነበረብኝ። የእውነት ለመናገር ልጅን ከወለድኩ በኋላ ድርቀት ነበረብኝ። በጣም ነበር በድርቀት የምሰቃየው። በፊት የለብኝም ልጅ ሳልወልድ በፊት። አሁን ግን በጣም ልጅን ከወለድኳት በኋላ ይሄው እስከ ዛሬ እስከ 2 ዓመት ከምናምን በጣም ይሰቃይ ነበር። ለማንም የማልናገር በሽታ፣ ለማንም ትንፈስ የማልል ብቻዬን የምሰቃየው ማለት ነው። እና ድርቀት በጣም አለብኝ። በጣም ይሰቃይ ነበር። በጣም ከሚባለው ነገር ውሃ ግን በጣም ነው የምጠጣው። እውነት ለመናገር ውሃ ጠጭ ይለኛል አንዳንድ ሰዎች። ውሃ ለመጠጣት አይደለም እና በውሃ ሳይሆን በእንጃ በምን እንደሆነ ፈጣሪ ብቻ ያውቅ። እግዚአብሔር ግን ረድቶኛል። እግዚአብሔር የተመሰገነው ክብር ለእግዚአብሔር ይሁን እላችኋለሁ። እና እሱን ነገር እንዴት ተገላገልኩ? ይሄንን በመጠጣት ነው አሁን እኔ እረፍት የሰጠኝ እና ፈጣሪ ይመስገንና እውነት ለድርቀት የሚጠቅም አለ የምላችሁ ይሄ ነው። ውስጣችሁ ሰላም ሲሆን እናንተ የራሳችሁ ፊታችሁ ያስታውቃል እያልኳችሁ ነው ውዶቼ። እና ይሄ ነገር ለድርቀት የሚጠቅም አለ፣ ለአጥንታችን ይጠቅመናል፣ ለፊታችን፣ ለፀጉራችን፣ ለእጃችን፣ ለጥንታችን፣ ለካንሰር መከላከያ፣ ለልብ፣ ለኩላሊት፣ ለስኳር በቃ ሰውነታችን እየተባለ ሁሉ ይሄ ነገር አስፈላጊ ነው። በቀላሉ የምናገኘው ቤታችን ውስጥ እያልኳችሁ ነው ውዶቼ። እናንተም እንድትጠቀሙ ነው የምነግራችሁ እኮ። እንድትጠቀሙ እኮ ነው የሚደርገው። እናንተም እንደኔ ለውጥ እንድታገኙበት ነው የምፈልገው። እናንተም እንደኔ የሆነ በቃ እንዴት ልላችሁ ለውጥ እንድታዩበት፣ እንድትጠቀሙበት፣ እንድትሻሻሉበት፣ እንድትታደጉ ነው የምፈልገው ውዶቼ። እና ተጠቀሙ። አሪፍ ነው። በጣም ነው የሚጠቅመው። ለጤና አሪፍ ነው እላችኋለሁ ውዶቼ። ስለሰማችሁኝ አመሰግናለሁ። የምሬ ነው። ተጠቀሙ። አሪፍ ነው። እናንተ ስትጠቀሙ ለውጡን ታገኙበታላችሁ። እና ስለሰማችሁኝ አመሰግናለሁ። እንደምትጠቀሙ እንደምትሰሩ እናንተ ጤንነታችሁ እንደምትጠበቁበት ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ ቪዲዮ ደግሞ ጥሩ አድርጌ እኔ በራሴ አዘጋጅቼ ቀርጬ አሳያችኋለሁ። ወዳችኋለሁ። ሰብስክራይብ አድርጉኝ እና ደህና ቆዩልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።